አሜሪካን ጨምሮ በርካታ ምዕራባውያን ሀገራት በራቸውን እየዘጉ ነው። አሁን ደግሞ የባሰ ጥርቅም እያደረጉት ነው። የአሜሪካ የጉዞ እገዳም ከትላንትና ጀምሮ ተግባራዊ መሆን ይጀምራል ተብሏል። የአሜሪካ የጉዞ እገዳ ምን ይመስላል? እነማን ላይስ ጠንክሯል? ከዚህ በኋላ እንዳይመጡብኝ ያለቻቸው እነማንን ነው አሜሪካ? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን ጉዳይ ይዘን ቀርበናል። ይህ ዜና ፕላስ ነው። ወደ ጉዳዩ አለፍን። በተቃራኒው አፍሪካውያን ሀገሮችም አሜሪካውያን እንዳይገቡብን ያሉም አሉ። እነዚህን መረጃዎች ወደ እናንተ እናደርሰዋለን። የአሜሪካ የጉዞ እገዳም በአዲሱ ዓመት ማግስት ቀጥሏል። አሜሪካም ወደ 40 የሚጠጉም የአፍሪካ ሀገራትን ጨምሮም በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳም ከትላንትና ጀምሮ ተግባራዊ መሆን እንደጀመረም ቢቢሲ ተናግሯል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በርካታ ሀገራት ዜጎች ላይ የጉዞ እገዳም ጥሎ ነበረ። እገዳው በአገራት ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። መቼም የኛ ኢትዮጵያንና የኤርትራውያን ጉዳይ ይታወቃል። በሀገራቸው ካለው የኢኮኖሚና እንዲሁም የአኗኗር ዘይቤ አንጻር አሜሪካ ምቾት ናትና ተመችታቸው በዛው ይቀራሉ። ቤት ንብረት አፈርተው እዚያው ስራቸውን ህይወታቸውን ይቀጥላሉ፣ ቤተሰብም ያመጣሉ። ታዲያ አሜሪካ ይሄ ነገር አልተዋጠላትም። የኢትዮጵያና የኤርትራ ሌሎች የአፍሪካ ሀገራትም ከሄዱ በኋላም እዛው ይቆያሉ አሊያም ይቀራሉ። ስለዚህ አሜሪካ የዜጎቼን ኮታና የዜጎቼን ጥቅም እየነኩብኝ ነው ያለቻቸውን እነዚህን የአፍሪካ ሀገራት የጉዞ እገዳ አድርጋለች። ይህ የእገዳ እርምጃም የአሜሪካን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሃውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ጥሏል። እናም ከ54ቱ 14ቱ ብቻ ናቸው ወደ አሜሪካ አሁን ላይ መግባት የሚችሉት። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ አገራቱ አሳማኝ መሻሻል እስከሚያሳዩ ድረስ በስራ ላይ ይቆያል ተብሏል። እናም አገራችን በምን መልኩ አሻሽላ ይሄንን ዜጎቻችን በድጋሚ ወደ አሜሪካ እገዳው ተነስቶላቸው እንደሚገቡ አይታወቅም። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቀዋል። እዚህ ላይ ሮበርት ሙጋቤ ያሉት ትዝ አለኝ። አፍሪካውያን ወደ አውሮፓ ሲሄዱ ስደተኛ ይባላሉ አሉ። አውሮፓውያን ወደ አፍሪካ ሲመጡ ቱሪስት ይባላሉ ብለዋል። እናም ልዩነቱ ይመስለኛል እኛ ወደ እነሱ ስንሄድ ስደተኛ ነን፣ እነሱ ወደ እኛ ሲመጡ ጎብኚ ናቸው። የምዕራብ አፍሪካ ሀገራት ደግሞ እነ ማሊና ቡርኪና ፋሶ ይሄ ጉዳይ አልተዋጠላቸውም። እኛ ወደ እናንተ ስንመጣ ከከለከላችሁን አሉ አሜሪካውያኑን፣ እናንተም ወደ እኛ መምጣት አትችሉም በማለት ክልከል አድርገዋል። አሁን እነሱ በኢኮኖሚ ያደጉና ከፍ ያሉ ስለሆኑ እኛ ወደ እነሱ ስንሄድ እንዳንገባባቸው እንደፈለገው ይከለክሉናል። ታዲያ ስለምን እነሱ ወደ እኛ አይከለከሉም? ቡርኪና ፋሶና ማሊም ይህንኑ እገዳ በሀገራቸው ያጸፋ ምላሽ በመስጠት አሜሪካንን አከናንበዋል። ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ ማዕቀብ ጥለዋል። አዎ እሷስ ማናት? ልዕላ እያሉ አሜሪካም እሷም በሌሎች አፍሪካ ሀገራት እንደ ከለከልሽን እኛም ከልክለናል ብለዋታል። የምዕራብ አፍሪካ ሀገራት የሆኑት ቡርኪና ፋሶና ማሊ ፕሬዝዳንቶች በተለይ በዶናልድ ትራምፕ በዜጎቻቸው ላይ የተጣለው የጉዞ ማዕቀብ ተመጣጣኝ መልስ ሰጥተናል፣ እኩል ትከሻ ተለካክተናል በማለት መልስ መስጠታቸውን አሳውቀዋል። ሁለቱ ሀገራት በየግላቸው ባወጡት መግለጫ የአገራቸው ዜጎች ወደ አሜሪካ ለመጓዝ በሚፈልጉበት ወቅት የሚገጥማቸው ሁሉ ወደ ሁለቱ ሀገራት መጓዝ ለሚፈልጉ አሜሪካውያን ላይም እንደሚፈጸም ገልጿል። አዎ ብድር በመድር ይሄ ነው። የማሊ ውጭ ጉዳይ ሚኒስትር ትላንትና ባወጣው መግለጫ የማሊ ዜጎች ወደ አሜሪካ ለመግባት የሚያስፈልጋቸው መስፈርት ሁሉ ወደ ማሊ ለመግባት በአሜሪካ ዜጎች ላይ ተፈጻሚ ይሆናል።
ማን ከልክሎ ማን ሳይከለክል ይቀራል በማለት ምላሽ ሰጥተዋል። ይህ መመሪያ ከትላንትና ጀምሮ ተግባራዊ እንደሚሆን አስረድተዋል። በሌላ በኩል የቡርኪና ፋሶ ውጭ ጉዳይ ሚኒስትር በበኩሉ በአሜሪካ ዜጎች ላይ አሜሪካ ለቡርኪና ፋሶ ካወጣችው ጋር ተመጣጣኝ የሆነ መስፈርት ተግባራዊ ማድረግ ጀምረናል በማለት ተናግረዋል። ይህንን መስፈርት ተግባራዊ ማድረግ የጀመረውም በጋራ መከባበር ላይ ተመስርቶ የአገርን ሉዓላዊነት ከግምት ውስጥ አስገብቶ መሆኑን ጠቅሰዋል። አሜሪካውያን ወደ ቡርኪና ፋሶ መግባት ከፈለጉ መስፈርቱን እንዲያሟሉ ጥሪ አቅርበዋል። ሁለቱ ሀገራት ይህንን እርምጃ የወሰዱት ፕሬዚዳንት ትራምፕ እነዚህን ሀገራት ጨምሮ በ19 ሀገራት ዜጎች ላይ የጉዞ ማዕቀብ መጣላቸውን ተከትሎ ነው። በትራምፕ ትዕዛዝ መሰረት ይህ ማዕቀብ ተግባራዊ የሚሆነው ከጃንዋሪ 1 ጀምሮ መሆኑ ይታወቃል። ማሊና ቡርኪና ፋሶም ወደ ሀገራቸው ለሚገቡ የአሜሪካ ዜጎች የጉዞ እገዳ ያደረጉት፣ ሁለቱ ሀገራትም ይህንን የጉዞ እገዳ የጣሉት ይህንን ተከትሎ ነው። ማሊና ቡርኪና ፋሶ ወደ ሀገራቸው ለሚገቡ የአሜሪካ ዜጎች የጉዞ እገዳ አድርገዋል። ሁለቱ ሀገራት ይህንን የጉዞ እገዳ የጣሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለቱ ሀገራት ዜጎች ላይ ለጣለው የጉዞ ክልከላ አጸፋዊ ምላሽ ነው ተብሏል። የአሜሪካው ፕሬዝዳንት ዜጎቻቸው ወደ ሀገራቸው እንዳይገቡ ክልከላ ካደረጉባቸው ወደ 40 የሚጠጉ ሀገራት መካከል ማሊና ቡርኪና ፋሶ ይገኙበታል። እናም እነዚህ ሀገራት ብድር በምድር እናንተ ከልክላችሁ እናንተ ማትከለከሉት ማን ስለሆናችሁ ነው በማለት ነገርየውን ምላሽ ሰጥተውበታል። በተለይ ምላሽ የሰጡት ሀገራት ማሊና ቡርኪና ፋሶ ከቅርብ ጊዜ ወዲህ በአፍሪካ ውስጥ ነቃ ያለ አስተዳደር ያላቸውና የቅኝ ገዢዎቻቸውን ጡንቻ ገፍተር አድርገው በራሳቸው ለመቆም የሚጥሩ ሀገራት ናቸው። ይህን ተከትሎ አገራት በተናጠልና በተመሳሳይ ይፋዊ መልስ መስጠታቸውን የፈረንሳዩ ዜና ወኪል አስነብቧል። ማሊና ቡርኪና ፋሶ እንግዲህ ለአፍሪካ ተምሳሌት የሚሆን ነገር እየፈጸሙ ይገኛሉ። ምናልባትም ከተከለከሉ 19 ሀገራት መካከል ወደ አሜሪካ አትግቡ ወይም አትገቡም ከተባሉት መካከል በምዕራባውያን ጫናና በምዕራባውያን ድቆሳ የምዕራባውያንን መልእክትና ፍላጎት ማስፈጸም አንፈልግም እምቢኝ ያሻፈረኝ ከሚሉ ሀገራት መካከል ማሊና ቡርኪና ፋሶ ይገኙበታል። እነዚህ ሀገራት የአሜሪካ የጉዞ እገዳ ተግባራዊ በሆነበት ጊዜ እነሱም አሜሪካውያን ላይ የጉዞ እገዳውን ተግባራዊ አድርገዋል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበር። እገዳው በሀገራት ውስጥ ባለ ደካማ የዜጎች ምዘናና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል ተብሏል። እናም ይህ በስራ ላይ የሚቆየው ህግ በአጸፋው በአፍሪካ ሀገሮችም መልሶ ተተግብሯል። ቡርኪና ፋሶና ማሊን የመሳሰሉ የአፍሪካ ኩራት የሆኑ ሀገራት ይህንን ህግ መልሰው ለአሜሪካውያን በአጸፋው አሜሪካውያንም ወደ ሀገራችን እንዳይገቡ በማለት ክልከላውን አጽድቀዋል። የአሜሪካን ህግ በተቃራኒው ገልብጠው ሀገራችን ሲመጡ አሜሪካውያንም እንደዚህ ያሉ መስፈርቶችን እንዲያሟሉ ግድ ይላቸዋል በማለት አጽድቀውታል። ዜና ፕላስ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱ መረጃ ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን።